ያወራሁትንማ እናገራለሁ እኔ ኦዴ መላጣ ነው እኔ ምን ዝም ትላለህ ፒኤስጂ ዝም ትላለህ ዝም ትላለህ አንተ እኮ ምተው ብዙ ሰው የቪንሰንት ኮምፓኒ ቡድን የኤንሪኬን ቡድን ጥሎ ያለፋል ብሎ እየገመተ ነው። እንግዲህ ፓርክ ደ ፕሪንስ ላይ 5-4 ጨዋታው ማለቁ የሚዘነጋ አይደለም ማለት ነውና አሁን ደግሞ እንግዲህ አሊያንዝ አሬና ላይ ባየር ሙኒክ ፒኤስጂን ጥሎ ያልፋል የብዙ ሰው ግምት ሆኗል ማለት ነው። እናንተስ ሐሳብ አስተያየት እንዴት ነው? ፒኤስጂ ይወርቃል ትላላችሁ ወይስ ባየር ሙኒክ ማን ያልፋል? እስቲ ሐሳብ አስተያየት ኮሜንት ላይ ያስቀምጣችሁ። ይሄንን ድንቅ ጨዋታ ዛሬም እንግዲህ ማናችሁም እንዳያልፋችሁ ሼር ኮፕ ሊንክ እያረጋችሁ አስታውሷቸው ለፍሬንዶች። ይመቻችሁ። አክቲቪስቱ እኛ እኮ ተጨነቅን፣ ፋይናል አትሌቲኮ ይሻለናል ፒኤስጂ እስቲ የሆነ ነገር በለን እያላችሁ ትገኛላችሁ። ምን አባካ ገባክ ነው የኔ መልስ። ምን አባካ ገባክ አንተ? እስከ ዛሬ ቡድን መርጠህ ተጫውተሃል ወይ? አንተ የአርሰናል ደጋፊ መርጠህ ተጫውተሃል? አልተጫወትክም። የመጣውን በሙሉ ግባ በለው እያልክ እያስተናገድክ አይደል ይሸኛው። እናሳ ፒኤስጂ መጣ ባየር ሙኒክ መጣ ነው አይደለ? ስለሆነ እናስተናግደዋለን። እኛ ይመለከተንም። ይኸው ስማኝ፣ የዛሬን ጨዋታ ኢንተርቴን እያደረግን እየተዝናናን ፈታ ብለን ኳሱን እናያለን። ለመጣው ቡድን ደግሞ ቆንጆ መላ ማለት ነው አሰልጣኝ አለ ያዘጋጅለታል። ይወልህ በመደገፍና በመቋጠሩ እኔ ያሰማራልሃለሁ። ጀማአ ገነሳ ሜዳ ላይ ያለውን አርቴታና ተጫዋቾቹ ይወጡታል። በእርግጥ ብዙ ሰው ሙኒክ ቢደርስ ምናምን እያለ ነው። ሙኒክ መጣ ፒኤስጂ መጣ ግባ በለው። የምሬን ነው። ዛሬ የአርሰናል ደጋፊው እግርህን ፈተፈታ ብለህ ቀጣይ አንተን መቶ ሊገጥም የሚችለው አካል ማን እንደሆነ ማለት ነው ተመልከት እንጂ እንትና መጣ አንተን አወጣ አይመለከተንም። ዛሬ እንኳን ፍሬያችን ይትረፍ። ለምን ቀጣይ የሲቲ ጨዋታዎች አሉ፣ እሱ ላይ እንወጥራለን። አማን ደስ ይቀመጥልን ነው ደስ ይቀመጥ አባቴ። ሁለቱም የሚያልፉበት መንገድ ቢመቻች እንደዛ ይሁን እስኪ። አረ ከበሉት ይሄን ዋንጫ በሉ። ከሀገር ለመውጣትም ጊዜ የለንም። እንደው እሱ ካልተቻለ ተቀላቅለው ይጫወቱ ፋይናል ላይ። አሁን እኮ ነው ትዝ ቢለኝ ፋይናል ላይ ምንም ሊፈጠር ይችላል፣ ምንም ይፈጠራል። እና ዛሬ ጎሉን ቆጠብ አድርጉት፣ ለፋይናሉ ቆጠብ ቢደረግ ዛሬ። አዎ ከሀገር ለመውጣትም ጊዜ የለም እኮ አሁን ጊዜ የለም። እና አደራ እሱ ነገር እስኪ ያስቡበትና እኔ ፈርቻለሁ። እኔ ያላባረጅም። መተናል፣ ተመልሰናል። የመድፈኛው ቤተሰብ እንዴት ነው ገባ አይደለ? ማን ትላንት እንዴት ስሜታዊ የሚያደርግ ምሽት እንደነበረ ሌላው ሰው በጣም ሲደሰት እኔ መጥቼ ረገጣ የጀመርኩት ማለት ነው። እኔ ገና አሁን የሚያስኩት አለ ተረዳኝ። መጨረሻ ላይ ነው ምለው መተነፍሰው ተረዳሽኝ አይደል? በቃ ውይ እንጂ እንዴት አባቴ እንደተደሰትኩኝ ነው ማለት በቃ የአርሰናል ደጋፊ እንዴት አባቴ እንደተነሰትኩኝ። ግን መንገዱን ሳንጨርሰው ብዙ መደሰት የለብኝም ብዬ ማመን ሰው ስለሆንኩኝ ተመልሼ ወደ ቋጠሮ ዛሬ ገባ አይደለ? ላይቭ ላይ ታገኘናለህ። ፍሬያችን ቀብዳ ሲዘን እንቋጥራለን ነው ማለት ተረዳኝ አይደለ? ፒኤስጂ ቨርሰስ ባየር ሙኒክ ያሸንፋል ነው ማለት። ፒኤስጂን አይችልም በእርግጠኝነት ገባ። ደብል ቻንስ ፒኤስጂ ነው ጩቤው። ግን ይሆናል አይደል? የሆነ ሻምፒዮንስ ሊግ ነው ቀይ ወጥቶባቸው ምናምን የሆነ ነገር ተፈጥሮ ባየር ሙኒክ በፋራም ባራዳም አሊያንስ ኤሪና ላይ አጭበርብሮ ያልፋል ነው ማለት ገባ አይደል? ተመልሰህ መወጣር አለብህ። ተጫዋቾቻችንም ትናንት ሲደሰቱ አንድ ደስ ያላለኝ ነገር ማለት ሳንጨርስ ብዙ ገባ አይደል? ክላይማክስ አያርጉ ተረጋግጠህ ዌስትሃም ላይ መዘናጋት የለም። ገና ዌስትሃም አላለቀም መንገዱ እኮ ገባ። ትልቅ ስቴፕ ተራምደናል፣ ግን መንገዱ አላለቀም። እና አንተም ፍሬህን ዛሬ ይዘህ መተህ ባየር ሙኒክ እንዲያልፍ መቋጠር ግድ ይልሃል። አርሰናላዊ ግዴታ ነው። ተረዳኛለህ? እኔ ኢሞሽናል መሆነው መንገዱን ስንጨርሰው ሪበኑን ስንቆርጠው ነው። ብዙ አመት ታግሻለሁ። የታገስኩት ግን ሩጫውን ለመጨረስ ነው፣ ጫፍ ድረስ ለመድረስ አይደለም። ፎከስ አርግ። ደጋፊም ተጫዋችም ፎከስ አርግ። የትላንቱ ድል ቢሆንም ገብተናል። የአምናው የአውሮፓ ቻምፒዮኑና የፈረንሳዩ ኃያልና ገናና ክለብ የሆነው ፓሪስ ጋር ተከስተናል። እንግዲህ መተንላችኋል ማለት ነው። እኛ እናንተን እንዲገጥማችሁ የምንፈልገው ፓሪስ ነው። አባቴ እያመላለሰ ሲገርፋችሁ አይተናላ። ታስታውሳለህ? አትረሳም?
ኤቲም ማለት ወንፊት ማለት ነው አባቴ ያንጠባጥባል። ፓሪስ ግን ሁለተኛ አማራጭ ያለው ቲም ነው። ምንም አይነት ጨዋታ ይዘበት ብትመጣ አንተ እንደምትጫወተው መጫወት የሚችል አይነት ቲም ነው። ስለዚህ እኛ እንደ አምናው አይነት ፋይናል ስለምንፈልግ ማለት ነው 5 ምናምን የሚገባበት ማለት ነው እንደዛ አይነት ፋይናል ስለምንፈልግ የምንፈልገው ፓሪስ እንዲያልፍ ነው። ስለዚህ ለማንኛውም ብቻ እናንተ ለጀሞደርሽ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጅ ተማሪው ከትምሮ ሰራተኛው ከስራው እረተኛው ከረፍቱ ስራ ፈቱ ከቤቱ ሆኖ የሚመለከተው የአመቱ ባንገር የሆነ ጨዋታ ግማሽ ፍጻሜ ሻምፒዮንስ ሊግ ባየር ሙኒክ ከፒኤስጂ ዛሬ በአሊያንዝ አሬና የሚገርም ኳስ እንመለከታለን። ይህ ቪዲዮ ኮፒ ሊንክ አድርጉ እስከ መጨረሻው ተከታተሉ። ማን ዛሬ የምንመለከተው ጨዋታ ማን ነው? ኢትስ ጎይንግ ቱ ቢ ፉል ኦፍ ኢነርጂ አታክ የሆነ ጨዋታ ነው። የሚገርም ጌም ነው ዛሬ የምንመለከተው። የመጀመሪያው ጨዋታ 5-4 9 ጎሎችን ያየንበት ያለ ምንም ጥርጥር የሁለቱም ቡድኖች ጥንካሬ ማጥቃትና ማጥቃት ነው። ወደ ዲፌንስ እንመጣ ግን ፒኤስጂዎች በጣም ከባድ ተጫዋች አሽራፍ ሀኪሚ ፈርስት ሌግ ላይ ባጋጠመው ጉዳት ምክንያት ዛሬ የማይኖር ይሆናል። ያ ቦታ ላይ ደግሞ ዋረን ዛየር ኤምሪ ነው ሊሰለፍ የሚችለው። ነገር ግን ኤምሪም ሊከላከል አይደለም የሚያገባው ሊያጠቃ ነው የሚገባው። ነገር ግን ያ ማለት ደግሞ ለባየር ሙኒኮች ቆንጆ ድል ይፈጠርላቸዋል ማለት ነው። ዓለም ሁሉ ግን አጥቂውን መስመር ሲመለከት የዛሬው ጨዋታ በጣም ዲፋይን ይደረጋል ብዬ የማስበው በሚድፊልዱ ነው። እዚህ ሚድፊልድ ላይ ያሉት ተጫዋቾች ያላቸው ኢንዲቪጁዋል ብሪሊየንስ ራሱ ሌላ ታሪክ ውስጥ የገባ ነው። ነገር ግን ያ ኳሊቲ ያለው ፒኤስጂ ጋር ብቻ አይደለም ፓቭሎቪች ማለት ነው በጣም የሚገርም ሚድፊልድ ነው። በዚህ አመት ሙሉ ዩሲኤል ላይ ማለት ነው ትልቅ የፖዚሽን ወይም ደግሞ ኮሬክት የሆኑ ፓሶችን የመስጠት ንጻር ያለው ተጫዋች ነው። ኪሚች ነው። ምንም አይነት ማስረዳት አያስፈልገውም። ብቻ የሚገርም ጌም ነው የሚሆነው። አይኔ ላይ ነው ማለት እንደኔ ይሄ ጨዋታ ሙኒክ 4-2 ቢያሸንፍ ይመስለኛል። ስትለስት እንደሚያልቅ እናንተ እንግዲህ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻችሁ። እግር ኳስ ዛሬም ጨርቋን ጥላ ዳግም የምታብድበት ቀን ነው። እንዴት ናችሁ የእግር ኳሱ ቤተሰብ? ዛሬ ምሽት እንግዲህ 4 ሰዓት ሲል ማለት ነው እጅግ ተጠባቂውና አጓጊው የአውሮፓ ቻምፒየንስ ሊግ ጨዋታ ይደረጋል። አሁን እንግዲህ እንደሚጠበቀው የታክቲኩ ጦርነት በቪኒሴንት ኮምፓኒና በሉዊስ ኤንሪኬ መካከል እንግዲህ ይደረጋል። እንዲዎችም የአጥቂዎችን ጥራት የምናይበት ሉዊስ ዲያዝን ከዱዊ፣ ኦሊሴ ከክቫራትስኬሊያ፣ ሃሪ ኬን ከዴምቤሌ የሚያገናኘው ጨዋታ ምሽት 4 ሰዓት ላይ ይደረጋል። እጅግ በጣም ማራኪና ውብ እግር ኳስን በመሃል ሜዳዎቹ ደግሞ በነ ቪቲኒያና በነ ኪሚች የመሳሰሉት ማለት ነው እጅግ በጣም አጓጊ ጨዋታ የምናየውናል ማለት ነው። ስለዚህ ይሄንን ጨዋታ ማን ያሸንፋል? የእናንተንም ግምት በኮመንት አስቀምጡ። ይሄንን ጨዋታ አሸንፎ ማን ለዋንጫው ፋይናሊስት ከአርሰናል ጋር ይቀርባል የሚለውን በኮመንት አስቀምጡልኝ። ምሽት 4 ሰዓት ይሄንን ውብ እግር ኳስ ምናየውናል ማለት ነው። ይመቻችሁ። ሲፈልግ ሙኒክ ሲፈልግ ፒኤስጂ ለፍ አይመለከተኝም። እኔ የምፈልገው አርሰናል ቻምፒየንስ ሊጉን እንዳይበላ እንድታደርጉልኝ ብቻ ነው። ዛሬ ያበደ ጨዋታ ነው የምናየው። ያበደ ጨዋታ ማለት እግር ኳስ ምርጥ እግር ኳስ እናያለን። ከሁለቱ ያለፈው ያው ከአርሰናል ጋር ነው የሚገናኘው። ፋይናል ላይ አርሰናል ቻምፒየንስ ሊጉን እንዳይበላ አድርጉ። ከበላ አለቀልን። ዛሬ ደግሞ ምን ሊያሳዩን ይሆን? እኔ አሞራ በላይ ላይ ነው ወይስ ባቡር በስር ነው? ፍጥነት በላይ ይሄዳል፣ በታች ይበራል። እኛ ስራችን ምንድነው? መዝናናት። የባለፈው ጨዋታ አምልጦ የዘሮ ጨዋታ ካመለጠ በህይወት እድለኛ አይደለህም ማለት። በተለይ አርሰናል ደጋፊ ጣጣህን ጨርሰሃል። ደገፍ ብለህ እንደዚህ ለብ ያለ ውሃ ለስለስ ባለ ክላሲካል ማየት ነው ያለብህ። ለመንፈስ እርጋታም ይሰጣል። እንደዚሁ ማድረግ ያለብህ። እኔ በጣም በቃ ጓጉቻለሁ፣ ልነግርህ አልችልም። ምን አይነት ኳስ ሊያሳዩ ከባለፈው የተሻለ ኳስ ልናይ አንችልም፣ ግን እንደ ቢያንስ ራሱን ይድገሙት። በቃ በተለያየ እንትን አድርገው ራሱን ይድገሙት። ጎል ማየት ነው። የሆነ ሲመጣ ያኛውሱ ድርግ መብረር በቃ ጁ ማየት እንፈልገው። እኔ ይሄ ነው ምኞቴ። ትናንትና በዲፌንሲቭ ምናምን በሌላ መልክ አይተናል። ዛሬ ደግሞ በአታኪንግ በቃ ለደንበኛ ኳስ አንዳንዴም ለደንበኛ ተጫወቱ። እሱን ብታሳዩም ባይነኝ የኔ አመለካከት። የእናንተን ደግሞ ላይፍ ስንገባ በደንብ እናወራለን። ይመቻችሁ።
ምርጥ ጨዋታ ያየነባቸው ፒኤስጂ እና ባየርን ሙኒክ ዛሬ ሁለተኛውን ዙር ይገናኛሉ። ፒኤስጂ በሜዳው አሸንፋ ነበር 5-4። ባየርን ሙኒክን ዛሬ ደግሞ ከሜዳ ውጪ ፒኤስጂ ትገጥመዋለች። አርሰናልም ፋይናል ላይ ደርሶ እየጠበቀ ነው። ከነዚህ አንዱን ክለብ የትኛው ክለብ ቢያልፍ አርሰናልን የሚያሸንፍና አርሰናልን ከዋንጫ የሚያወጣችሁ ይመስላችኋል? ኮሜንት ላይ ገብታችሁ እስቲ ንገሩልኝ። የአርሰናል ደጋፊዎች ደግሞ የትኛው ክለብ ቀላል ሊሆናችኋል? እናንተም ኮሜንት አድርጉልኝ። ሼር፣ ኮፕሊንግ፣ ሪፖስት ማድረግ እንዳረሱ። እኔ ግን እርግጥ ልንገራችሁ አርሰናል ሁለቱንም ክለብ አያሸንፍም። ባየር ሙኒክ ከቤዥ በላይ ለአርሰናል እንዴት እንደሚቀል የሚያስረዳኝ ሰው አለ። ግን እኔ በቃ በጣም ዛሬ በተለይ ብዙ ቪዲዮ አይቻለሁ። ሊገባኝ ያልቻለው ነገር ሙኒክ ካለፈው አርሰናል ዋንጫ እንደሚበላ የአርሰናል ደጋፊም የሌላ ደጋፊም እርግጠኛ ሆኗል። እንደዛ ማለት ነው። ሃው በየትኛው ካልኩሌሽን እንዳየነው እንግዲህ ተመሳሳይ ቲም ነው። እኔ ሁለቱም ካለፉ ለአርሰናል ተመሳሳይ ስጋት ነው ያላቸው። አርሰናልም ለነሱ ተመሳሳይ ስጋት ነው የሚያደርሰው። ምክንያቱም ሁለቱም በደንብ ወጥቶ የሚያጠቃ ቲም ነው። አርሰናል ደግሞ በደንብ ስትራክቸርድ የሆነ ቲም ነው። እና እንዴት ነው ሙኒክ ቀሏቸው ፒኤስጂ ሊከብዳቸው ቻለው? አንድ ምክንያት እኔ ልቀበል የምችለው የኤንሪኬ ልምድ መኖርና ያው ስኳዱ ማምና ዋንጫ ስለበላ ምናልባት ያው የዋንጫ ልምድ አለው በሚለው እንጂ ምንም አይነት እኔ ብዙ ልዩነት አይታየኝም የፒኤስጂ እና የሙኒክ። እኔ አሁን ካምፓኒ ሌጀንዳችን ስለሆነ ሙኒክ ፋይናል ፎር አርቴታ እንዲያሸንፈው ነው የምፈልገው። ግን በቃ ጭራሽ ሊገባኝ ነው ያልቻለው። ሙኒክ ካለፈ አርሰናል ይበላል በእርግጠኝነት እየተባለ ነውና ሃው ስታይ ተመሳሳይ ናቸው። ዘንድሮ ስለተገናኝተው አንዴ ስላሸነፈው ብቻ አሁን ፋይናል ላይ ድጋሚ ያሸንፋል። እኔ እንደውም ዘንድሮ ተገናኝተው መሸነፉ ልክ አሁን ድጋሚ ላለመሸነፍ በደንብ ምክንያት ይሆናል ብዬ ነው ማስበው። ምክንያቱም በደንብ ክፍተቶችን ታውቃለህ። ምን እንዳይት ማሸነፍ ደግሞ ሙኒክ እኮ የአርሰናል አባቱ ነው። እንዴት ረሳችሁት? ሙኒክ ሲባል እኮ አርሰናል በጣም ብዙ መጥፎ ነገር ነው አርሰናሎች የሚያስታውሱትና ሊገባኝ ያልቻለ መባካችሁ ታስረዱኝ። ኮሜንት ላይ ጻፉልኝ። ሆኔስትሊ ማለት ነው። የሌላ ክለብ ደጋፊም እንዴት ሙኒክ ሊቀለው እንደሚችል እንዳሰባችሁት የአርሰናል ደጋፊ ሙኒክ ይቀልላል ብላችሁ ያሰባችሁበትን ምክንያት ጻፉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ። ለማንኛውም ዛሬ ማታ ያበደ ጌም እንጠብቃለን። ጀማው የቋጠሮ ቀን ዛሬ ባየር ሙኒክ እንዲያልፍ ፍሬ እስኪል ድረስ መቋጠር አለብን። ምክንያቱም ፒኤስጂ ካለፈ ልክ አይመጣው። እነ ዴምቤሌን እነ ካቫርስኬሊያን እነ ዱዌ ማንችለው ይቋቋማቸዋል። ለዚህ ፒኤስጂ መውደቅ አለበት፣ ባየር ሙኒክ ማለፍ አለበት። ከዛ 90 ደቂቃ ትከላከልና አንድ ጎል ታገባና ዋንጫውን ትበላዋለህ። የአርቴ ደጋፊዎች በደንብ አድርገህ ቋጥር ዛሬ